አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አይደል ናችሁ? ያላችሁ እኔ ያለው አልሐምዱሊላህ። ዛሬ የምሰራው ማለት ነው እዚህ ጋር ጌማት ልሰራ ነው። ጌማቱ ደግሞ እዚህ ጋር ስኳር ጨምሬያለሁ። አንድ በሾርባ ማንኪያ ስኳር ጨምሬያለሁ። በሻይ ማንኪያ ደግሞ ጨው ጨምሬያለሁ ማለት ነው። እና ደግሞ እዚህ ጋር ደግሞ አንድ እንቁላል ጨምሬያለሁ። እዚህ ጋር ለበን አለኝ፣ ለበን ጨምራለሁ ማለት ነው። ከዛ ደግሞ ዱቄት እንደፈለጋችሁ ራሳችሁ እንደተመቻችሁ ነው። በብዛት ምስር ከሆነ በብዛት፣ ትንሽ ምስር ከሆነ ትንሽ እንደ ራሳችሁ አሰራር ነው ማለት ነው ምሰሩታላችሁ ማለት ነው። አንድ በሾርባ ማንኪያ ደግሞ እርሾ ጨምሬያለሁ ማለት ነው። ከዛ ለብ ያለ ውሃ፣ ይሄኛው ደግሞ በመጠኑ ሳይበዛም እርጎ ግድላችኋል። እንደዚህ አድርጋችሁ በመጠኑ ማለት ነው። በኋላ ስጠብሱት ደግሞ አሪፍ ከለል ይኖረዋል ማለት ነው። ከዛ ደግሞ እዚህ ጋር ምን አለኝ ለብ ያለ ውሃ አለኝ እዚህ ጋር ማለት ነው። ለብ ያለ ውሃ ጨምርበታለሁ። ከዛ አብኩዋለሁ ማለት ነው። አብኩቼ ደግሞ ተመልሰን እንገናኛለን ማለት ነው። እና ቤተሰብ ይሄው እንደዚህ አብኩቼ እዚህ ደርሷል ማለት ነው። ስሰርክ ነው ቆጥ ይመስላል። እንደዚህ አይነት ሁኔታ አብኩት ማለት ነው። በኋላ ደግሞ ኢንሻአላህ እስከግረ ደግሞ አሳያችኋለሁ ማለት ነው። ስጠብሰው ማለት ነው። ስጠብሰው ምንድነው እንደዚህ አድርጌ ለስለስ አድርጌ ነው ያረኩት ማለት ነው። ከዛ በኋላ ደግሞ እንዴት አድርጌ አውጥቼ እንዴት ደግሞ እንደምጠብሰው ደግሞ በዘይት አሳያችኋለሁ ማለት ነው። ግን እንደዚህ ነው ለስለስ ተደርጎ ነው ያሞካሁት ማለት ነው። ደግሞ ሌላም ጊዜ እንደዚህ ለስለስ አድርጌ ነው የማሞካው ማለት ነው። ያው ይቅርታ የካሜራው ደግሞ ጥራት ላይ ኖረው ይችላል። ለምን ካሜራው ራሴ ስለሚይዝ ማለት ነው። ሁሉም ነገር አሳያችኋለሁ። እናንተ ተከታተሉኝ ማለት ነው። ቀለል ባለ ሁኔታ ቤታችን ሰርተን ማዘጋጀት እንችላለን ማለት ነው። ምንድነው ጌማት ማለት ነው። እና ያስገባሁበት ግባቶች ደግሞ ሁሉም ነግሬያቸዋለሁ። ኢንሻአላህ ወዲን ደግሞ ጠብሼ ቦታው አስገብቼ አሰል ምናምን ደፍቼበት ምን አይነት ደግሞ አሪፍ ሆኖ እንደሚወጣ ደግሞ አሳያችኋለሁ። እስከዛ ደግሞ ተከታተሉ። ያው ሌላ ቢቀር ቢያንስ ወይም 30 ደቂቃ ወይም 1 ሰዓት ኩፍ እስከሚልልኝ ድረስ ጠብቀዋለሁ ማለት ነው። ከድነዋለሁ። ከድኜ 1 ሰዓት ድረስ ጠብቀዋለሁ። ከ1 ሰዓት በኋላ ደግሞ ተመልሰን እንገናኛለን። መልካም ቀን እና ቤተሰቦቼ ጌማት ይሄን ይመስላል። እየጠበስኩ ነው ገና ማለት ነው። ማሻአላህ ተባረከላህ። ከለራሱ እንዴት እንደሚያምር ማለት ነው። በጣም ነው የሚያምረው። በዚህ ማንኪያ ነው ቆረጥኩት ማለት ነው። ማንኪያ ይታያችኋል። በዚህ ነው ግን በእጄ ልቀልቅ እንደዚህ እያደረኩ አወጣዋለሁ ማለት ነው። እንደዚህ እያደረኩ አወጣዋለሁ በእጄ ማለት ነው። ከዛ ደግሞ በማንኪያ እዚህ ጋር ደግሞ ዘይት አለ እንደምታዩት። ማንኪያው ደግሞ በዘይት እንሞክረዋለን። ለምን ዱቄቱ ደግሞ እንዳይዘግል ማለት ነው። እና ከዛ እንደም ሊጡ እንዳይዘግል ማለት ነው። ከዛ በዘይት እየነከርን በእጃችን ጨፍልቀን ስናወጣ በትንሽ ማንኪያ እየጨለፍን እንደዚህ እናደርጋለን ማለት ነው። በጣም የሚያምር ጌማት ከረዶ ራሱ እንዴት አባት እንደሚያምር ማለት ነው። በኋላ ደግሞ ሁሉንም አሳያችኋለሁ ኢንሻአላህ። ስጨርስ አሰድ ደግሞ ወይም ማር ላይ ሲነሰነስ እንዴት እንደሆነ አሳያችኋለሁ። አሁን በዚህ መሰረት እንደዚህ አድርጌ እየጠበስኩ ነው። ያው ፍጅን ጨፈልቁ ሁሉንም አሳያችሁ ነበር ግን ካሜራ ራሴ ስለሚይዝ አይመቸኝም ማለት ነው። እና ለዛ ነው እዚህ ውስጥ ካረኩት በኋላ እያሳየሁት ያለው ማለት ነው። እሳቱ ቀነስ እናደርጋለን እንዳይጠቁርብን አሪፍ ሆኖ እንዲወጣልን ከረሉ እንዲያምር ማለት ነው። እንደዚህ አድርጌ በዚህ መሰረት እንደዚህ ጠብሰዋለሁ። እንደምታዩት ማሻአላህ ተባረከ። በጣም ነው የሚያምረው ከረሉ ወላሂ በጣም ማለት ነው። በነገራችሁ አልችልም እና እንደዚህ ነው የሚያምረው። እና አሁን ደግሞ ይሄ ለማውጣት ተዘጋጅቷል ማለት ነው። ትንሽ ብቻ 5 ደቂቃ ይቀረዋል። እሳት ቀነስ እናደርገዋለን ማለት ነው። ለምን እንዳይቀጠልብን ማለት ነው። እና እንደምታዩት ይሄ ማሻአላህ ተባረከላህ በጣም ከረሉ ያምራል። እንደዚህ የምነካካው ደግሞ አንድ ቦታ እንትን እንዳይለቁል እንዲሆንልኝ ማለት ነው። ቡና ስንነካካው እንደ ቡና እኩል እንዲሆንልን ማለት ነው። ለዛ ነው እንደዚህ ምቀላቅለው ወይ እንትን ብለው ማለት ነው። እና እንደምታዩት እንደዚህ ሆኖልኛል ማሻአላህ ተባረከላህ። እና በቀጥሎ ደግሞ አሳያችኋለሁ። ሁሉንም እናንተ ተከታተሉ አይታችሁ መስራት ትችላላችሁ ማለት ነው። የሁሉም አሰራር ይለያያል። ይሄ ቀለል ባለ ሁኔታ ነው የምሰራው ማለት ነው። አሁን ደግሞ እንደምታዩት ይሄው እያወጣሁ ነው። እዚህ ጋር አለ መጨመሪያ ማለት ነው። እንደዚህ አድርጌ እያወጣሁ ነው ማለት ነው። ከዛ ደግሞ በድጋሚ ደግሞ ስሰራ ተመልሼ መጥቼ አሳያችኋለሁ። እስከዛ ተከታተሉ። ይሄኛው ደግሞ ያው እንደምታዩት ነው። እንደዚህ ነው አድርጌ ጨመርኩት ማለት ነው። እንደማሻአላህ ገና ነው። ይሄ አሁን እንደ ኩረፍት ነው ማለት ነው። ቢያንስ አሁን እንደዚህ ያለው በጣም ነው የሚያምር እና ገና ነው ጥሩ ነው ማለት ነው። ገና አልደረሰም ግን እንዳይቃጠልብኝ ትንሽ እየቆየሁ እየቆሳቱ ቀነስ አድርገዋለሁ። በትልቅ አካባቢኩትም ማለት ነው። እንደዚህ አድርጌ ገለባብጠዋለሁ ማለት ነው። ለምን እኩል እንዲሆንልኝ ሁሉም መልኩ አንድ አይነት እንዲሆንልኝ ማለት ነው። አንድ ቦታ ጠቆር ብሎ አንድ ቦታ እንትን ሲል ደግሞ ያስጠላል ማለት ነው። እና
ለዛ ነው እንደዚህ የሚቀላቅለው። እሺ ካሜራ ራሴ ስለሚይዝ ነው ዶችዬ፣ ጥራት ከሌለው ይቅርታ። እና አስተያየትም ስትኖራችሁ ደግሞ አስተያየት እንድትነግሩኝ እሺ። እና እላችኋለሁ አሁን በዚህ መሰረት እንደዚህ ያረኩ ሰራዋለሁ ማለት ነው። በጣም ቀለል ያለ ነው። ግባቱም ደግሞ በትንሽ ነገር በስኳር በጨው እና አርሾ ለበን እና ለብ ያለ ማለት ነው። በዚህ ብቻ ነው የምንሰራው ማለት ነው። ብዙ ግባት አያስፈልገውም ማለት ነው። ቀለል ባለ ነገር መስራት ይቻላል ማለት ነው። እና ይሄን ይመስላል ማለት ነው። በኋላ ስጨርስ ቀርጽላችኋለሁ ያለውን ሁሉ ግባቱ ሁሉንም ማለት ነው። እስከ መጨረሻ አሳያችኋለሁ። አሁን በዚህ ያቆማለሁ። እስከዛ ድረስ እናንተም ተከታተሉኝ፣ እኔ እቀርጽላችኋለሁ ማለት ነው። እና ውድ ቤተሰቦቼ ቂመቱ በዚህ መሰረት ጨርሻለሁ። ኢንሻአላህ ተባረከላ። እንኳን ፊት መራስ ነው ያመጣሁላችሁ ማለት ነው። አልገለበጥኩትም ገና። ይሄው እንደምታዩት እንደዚህ የሚመስል ሰርቼዋለሁ። እንደምታዩት ይሄው እንደዚህ አድርጌ ትንሽ ማንኪያ ማለት ነው። ይሄው በጣም የሚያምር መልኩ ማለት ነው። ማሻአላህ ተባረከላ። እና በጣም ማሻአላህ ነው። ሲበላ ራሱ በጣም ጣዕም አለው። ስኳር አለው እና ጨው አለው ትንሽ ትንሽ ሳይበዛ ማለት ነው። እና በእንደዚህ አይነት መሰረት ሰርቼ አቅርቤላችኋለሁ። እናንተም ሰርታችሁ ለመስራት ሰርታችሁ ለመሞከር ሰርታችሁ ሞክሩ ማለት ነው። በጣም አሪፍ ቀለል ያለ ማለት ነው። መልኳ ራሱ በጣም የሚያምር እንደምታዩት ማለት ነው። አላረረም ወይም እንትን አላረረም። መልኩ እኩል ሆኖ ነው የበሰለልኝ ማለት ነው። ለምን ቁጭ ብዬ ደግሞ እንትን እያልኩት ነበር እንደምታዩት፣ ወይ የበለባበትኩት ምናምን ነበር ማለት ነው። እና ደግሞ በቃ እንደዚህ ነው። አንዳንዴ ነው የሚጎርሱት እነሱ በነገራችን ላይ ማለት ይሄኛው በአንድ ጊዜ ነው የሚጎርሱት እንደሚሆን በትላልቅም ማድረግ ይቻላል። ግን የሚያምረው ጌመት ደግሞ በእንደዚህ ትናንሽ ሲሆን በጣም ያምራል። መልኩም ደግሞ በጣም ጥሩ ነው ማለት ነው። እንደዚህ ሲሆን የሆነ በትላልቅ አለ፣ ግን በትላልቁ ጌመት አያምርም። እንደዚህ በቀጫጭን ሆኖ ሲሰራ በጣም ያምራል ማለት ነው ውዶችዬ። እናንተ ከተመቻችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ። አይከፈልበትም በቅንነት ማለት ነው። እና ከናው ፊት ነው ይዤ የመጣው ነገራችን ላይ ማለት ነው። ሴት ቤት ትመጣብኛለች ብዬ እየቸኮልኩ ነው ቪዲዮ እየሰራሁ ያለሁ ማለት ነው። እንግዳ አለና ምናልባት ከመጣችብኝ ደግሞ አደጋ ሊሆን ይችላልና ለዛ ብዬ ነው ማለት ነው። እሺ ውዶች ይቅርታ አድርጉልኝና ለምን ከናው ፊት ስለመጣሁት ማለት ነው። በጣም ቆንጆ በጣም አሪፍ የሆነ ጌማት ነው ማለት ነው። ተሰርታችሁ ስታዩ ደግሞ ተመሰግኑኛላችሁ። እናንተም ሰርታችሁ ሞክሩት። ቀለል ያለ በጣም አሪፍ የሆነ ነው ማለት ነው ውዶች። በዚህ መሰረት ሰርቼ ጨርሼዋለሁ። ካወካሁት በኋላ 1 ሰዓት ቁጭ ብሎ ኮፍ ብሎ ማለት ነው። በዚህ መሰረት ጋግሬ እንደዚህ እንደምታዩት እንደዚህ የሚያምር ሆኖ ጨርሼዋለሁ ማለት ነው። ማሻአላህ ተባረከላ። እና አበረታቱኝ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። አይከፈልበትም በቅንነት ውድ ቤተሰቦች ማለት አስተያየታችሁ ደግሞ ኮሜንት አስቀምጡልኝ። በአስተያየታችሁ ደግሞ በኮሜንታችሁ አንብቤ ደግሞ የማስተካክለው ነገር ካለ አስተካክላለሁ። እናንተም ደግሞ አለን አይዞሽ ከጎንሽ ነው የሚባሉኝ ያበረታቱኝ በቅንነት ውድ እህትና ወንድሞቼ፣ ውድ ኢትዮጵያዊና ኤርትራውያን ማለት ነው። እናወዳችኋለሁ። እና በዚህ በእናንተ ደግሞ አይታችሁ ቅር ያላችሁ ነገር ካለ ያልተስተካከለ ነገር ካለ ደግሞ እንዳስተካከል በኮመንት እንድታስቀምጡልኝ በትህትና ጠይቃችኋለሁ። እስከዛ ድረስ ደግሞ ሰላም አለይኩም ወራህመቱላሂ ወበረካቱ።